ታውቃላችሁ አንድ በጣም የሚገርመኝ ነገር አለ። በእርግጥ አይፈረድባቸው። እናቶች ምን ይላሉ መሰላችሁ? ልጅ እኮ ውጭ ሀገር ናት፣ ልጅ እኮ ውጭ ሀገር ነው ይላሉ። ግን ልጃቸው በምን አይነት ህይወት ውስጥ እንደምታሳልፍ በምን አይነት ውስጥ እንደሚያሳልፍ አይረዱምም፣ አያውቁም። ውጭ ሀገርን እንደ ትልቅ ነገር ነው የሚያዩት እነሱ። የምሬን ነው። ግን የሰው ሀገር የሰው ነው። ምን ልላችሁ ፈልጌ ነው፣ ሁሉም ሰው አረዳዱ ይለያያል። ቤተሰብ የሚረዳበት መልክና ልጃችሁ የምትኖርበት ህይወት ይለያያል። እና ግርም ይለኛል። የምር በጣም ነው የሚደንቀኝ። ምን ልናገር ፈልጌ መሰላችሁ? እህቶቼ በጣም እያየዋችሁ ነው። እግዚአብሔርን ለምን እንደዚህ ተስፋ እንደምትቆርጡ አላውቅም። ለማንም አይደላም ስደት፣ ለማንም። ግን ደግሞ ዛሬ ዝቅ ያላችሁበት ዛሬ ያነባችሁበትን ነገ ፍሬውን ሳታዩ ለምን ባጭር ያውን በሰው ሀገር ላይ ራሳችሁን በማይሆን ነገር ላይ ውሳኔ እንደምትወስኑት ግራ ነው የሚገባኝ። በእርግጥ ስሙ ሌላ ነው፣ አኗኗሩ ሌላ ነው። ማንም ተመችቶት ማንም ደልቶት የሚኖር የለም። ነገር ግን እህቶቼ እኔ የምሬን ነው፣ ከአኗኗሪ ይልቅ አሟሟቴን አሳምርልኝ ነው የምለው ሁሌም። ፈጣሪ ወደ ልባችሁ ይመልሳችሁ፣ የማይሆን ውሳኔ የምትወስኑ እህቶቼ ማለት ነው። እግዚአብሔር በሰላም ለሀገራችሁ ያብቃችሁ። ገንዘብ አይደለም፣ ሞታችሁም እኮ ሬሳችሁ ስቃይ ነው የሚሆነው። እግዚአብሔር በሰላም ለሀገራችሁ ያብቃችሁ። ከምንም በላይ ይሳካም አይሳካም ጤነኛ ሆናችሁ ከገባችሁ ትልቅ ነገር ነው እና እናቶች የሚረዱት ሌላ ነው፣ ልጆቻቸው የሚኖሩት ህይወት ሌላ ነው። እና እህቶቼ ራሳችሁን ጠብቁ። ፈጣሪ በሰላም ለሀገራችሁ ያብቃችሁ። ሁላችሁም የማያልፍ ነገር የለም። የምሬ ነው፣ የማያልፍ ቀን የለም። ሁሉም ነገር ያልፋል። ዛሬ ያነባችሁበት ዛሬ ተስፋ አስቆረጣችሁ ሁሉ ነገ ደግሞ ፈጣሪ ሁሉንም ነገር አሳምሮላችሁ አለፈ እንዴ ብላችሁ እስክትደነቁ ድረስ ያሳለፋችሁትን ጊዜ ታወሩ ይሆናል። እና ምን ልላችሁ ፈልጌ ነው፣ በርቱ፣ ጠንክሩ፣ ራሳችሁን ጠብቁ። በሰላም ለሀገራችሁ ፈጣሪ ያብቃችሁ። ተስፋ አትቁረጡ።